ወደ አረብ ሀገር ወይም ወደ ውጭ ሀገር ጉዞ የሚያደርጉ ልጆች ወይም ሰራተኞች በአሰሪያቸው የሚሸፈንላቸው ወጪዎች ምን ምን ናቸው? ይህ በጠበቃ መሐመድ ብራት የተዘጋጀ የሚቀርብላቸው የህግ ፕሮግራም ነው። በዛሬው ፕሮግራም ወደ አረብ ሀገር የሚጓዙ ልጆች ወይም ሰራተኞች በአሰሪያቸው የሚሸፈንላቸው ወጪ ምን ምን እንደሆነ ጠቅስላቸዋለሁ ማለት ነው። እንግዲህ በአዋጅ ቁጥር 923 አንቀጽ 10 ላይ እንደተዘረዘረው የሚከተሉት ወጪዎች በአሰሪ ይሸፈናሉ በሚል ወደ 6 የሚደርሱ ወጪዎች በአሰሪው እንደሚሸፈኑ ተደንጓል ማለት ነው። የመጀመሪያው ወይም ሀ ላይ የተቀመጠው የተቀባይ አገር የመግቢያ ቪዛ ክፍያ በአሰሪው ይሸፈናል። ለ የደርሶ መልስ የመጓጓዣ ክፍያ በአሰሪው ይከፈላል ተብሎ ተደንጓል። ሐመርሃ የስራ ፈቃድ ክፍያ፣ መ የመኖሪያ ፈቃድ ክፍያ፣ ሰ የመድን ዋስትና ሽፋን ክፍያ በኢትዮጵያ ውስጥ ረ ማለት ነው። በኢትዮጵያ ውስጥ ለሚገኙ ለተቀባይ አገር ኤምባሲ ወይም ቆንስላ ጽሕፈት ቤት የሚከፈል ከቪዛና ከሰነድ ማረጋገጫ ጋር የተያያዘ ማንኛውም ወጪ በአሰሪ ይከፈላል ማለት ነው። ሰ የስራ ውል ማጽደቂያ አገልግሎት ክፍያ፣ እነዚህ ክፍያዎች በአሰሪያቸው ወይም በቀጣሪያቸው የሚሸፈኑ ናቸው ማለት ነው። እንግዲህ እነዚህ ወጪዎችን ትከፍላላችሁ አትከፍሉ የሚለውን ከቀጣሪያችሁ ጋር መነጋገር ትችላላችሁ ወይም ከሚልካችሁ ኤጀንሲ ጋር መነጋገር ትችላላችሁ ማለት ነው። በተለይ የደርሶ መልስ የመጓጓዣ ክፍያ የሚለው በተለይ በተግባር መመለሻ ልጆቹ ራሳቸው ሲከፍሉ ይስተዋላል እና መመለሻ ክፍያ እንደዚሁ አሰሪው እንደሚከፍል አውቃችሁ መብታችሁን ማስከበር ይኖርባችኋል ማለት ነው። ከሰራተኞቹ ወይም ከተጓዦቹ ወደ ውጭ ሀገር ከሚጓዙ ደግሞ ምን ምን መክፈል አለባቸው የሚለውን በሌላ ፕሮግራም እንመለከተዋለን። አመሰግናለሁ። ዛሬ